ዘውዲቱ የሚገርማችሁ ነገር ማለት ነው። እስቲ ዛሬ እንኳን ቁጭ ብለሽ ዛሬ እንኳን እስቲ ሁሌ ሂውማኔርና ሁሌ ሜካፕ ምን ያደርግልሻል? ይጠቅምሻል እኮ ይሄ ቁጭ ብለሽ እስቲ አንተም ጎቢው ይጠቅማል። ሴት ነች ብለህ ስክሮል ላታረግ። ዘውዲቱ የሚገርም ነገር ማለት ነው። የአጼ ምኒልክ እሷን አላነገሳ ልነክስም አትችልም። ፖለቲካልም እውቀት የላትም ያን ያህል። ስለዚህ ልጁን ያነገሷል። ከዚህ በፊትም ተናግሬያለሁ። ልጅ ኢያሱን ፈነቀሉት። እነማ አጼ ምኒልክ ከሞተ በኋላ ፈነቀሉት። ጣይቱ ሀብተ ጊዮርጊስና ኃይለ ሥላሴ ተፈሪ መኮንን ሆነው ገለበጡት እና እሷን አስቀምጡ። እሷ ምንም አታውቅም። ከማታውቅበት በሰላም ራስ ጉግሳ ወሊ የሚባል ባላላት እሱን አፋተው እሱ ስልጣን እንዳይዝ ተብሎ እሱም ደግሞ ተፈርቶ ንግስት አደረጓት። ምንም አታውቅም። ንግስት ደግሞ ስትሆን ፖለቲካውን ምን እውቀት ስለሌላት አጼ ኃይለ ሥላሴ ከላይ ሆኖ እያገዛት አብረው አንድ ላይ የሁለትዮሽ ነው ይሄ ነገር። አንደኛ ብዙ ሰዎችን አስቆረፈ። ባሏን አስቆረፈ። ባሏ ጦርነት ከፈተ። ወዲያው መዋጋት ጀመረ። የሷ ኤክሷ ማለት ነው። ኤክሷ አረጉት ባንዴ አፋተው እንድትነክስ ተብሎ። ሁለተኛ ነገር ደግሞ ሁለት እንትን ሆነ። አጼ ኃይለ ሥላሴም የራሱን ስልጣንና ጎራ ያዘ፣ እሷም የራሱን ስልጣንና ጎራ ያዘች ማለት ነው። እሷ በጣም ወሳኝ ሰው አብሯት ከጎናለ ወሳኝ ጥብስ የሆነ ሰው አለ አብሯት። ማን ነው እሱ? አባ መላ ፊታውራሪ ሀብተ ጊዮርጊስ አለ አጠገቧ ማለት ነው። አባ መላ ማለት ነው የዘዴዎች ሁሉ አባት ነው። ታክቲክ ፉል ነው አጼ ኃይለ ሥላሴ ነው። ሁለቱ ማለት ደሞስት በቃ ታክቲክ ፉል የሆኑ ሰዎች ናቸው። አባ መላ ግን ይለያል። አባ መላ ከጎኗ ስላለ አልከበዳትም። መጀመሪያ አካባቢ ግን አንድ ችግር ተፈጠረ። ጎቢው አባ መላ ሞታ ሀብተ ጊዮርጊስ ሲሞት በቃ ተዳከመች። ሁሉ ነገር ሰውየው ተቀደለን ያደርገው እንደዚህ ነው ያዘው። እየተጣሉ ነበር ከአጼ ኃይለ ሥላሴና ሀብተ ጊዮርጊስ የተጣሉ ነበር። ከዛ በኋላ ላይ ሞተ። ደግሞ እሱ ሞተ በተፈጥሮ ነው። በተፈጥሮ ጉዳይ ሞተ። ሀብተ ጊዮርጊስ ሲሞት እሷ ለብቻዋ ቀረች። አጼ ኃይለ ሥላሴ ታውቁታላችሁ፣ ስልጣን ላይ ያለውን አቋም አጼ ኃይለ ሥላሴ ታውቁ። በስልጣኑ አትምጡበት ሙሉ ያዘ፣ በቃ ፉል ያዘ። እሷም ደግሞ ጦርነት ክፈች ምናምን የሚል ቡድን ነበረ። ባሏም ምናምን እየተዋጋ ነበረ እዛ ማለት ነው። ስለዚህ ቡድን ያዥ እየተባለች ነበር። ነገር ግን እኔ አሁን ጦርነት ባስከፍት ህዝቡም ያልቃል፣ ወታደሩም ያልቃል አለች። አየህ እናት ይኸውልህ፣ ሴት ምንም ቢሆን ሆዷ አየህ የወለደ ሰው ያስባል። ትንሽም ቢሆን አየህ እናት ሴት ጥቅሟ ይሄ ነው። በቃ ሴት ልጅ ይሁን እንዲህ ታስባለች። የራሷን ነገር ብቻ አይደለም የምታየው። እዚህ ማለት 13 ዓመት መራሽ ለማለት በሚያስቸግሩ ሁኔታ ከመራሽ በኋላ ታማ በስኳር ታማ ሞተች። ይሄንን ካመንክ አንተ ግሽጣ ነህ፣ ሞኝ ነህ። ይሄን ካመንክ አጼ ኃይለ ሥላሴ አፋጥኖታል ይባላል። ባይገሏትም አንዳንዶችማ በስዊድናዊ ዶክተር አስመርዞን ያስገደላት ይላሉ። ግን እንትን የለም መሬት የሚያነሳ ነገር የለም። ግን አፋጥኖላታል። እሱን እኔ አልጠራጠርም። የሞቷን ሂደት አፋጥኖታል መድኃኒቱ በመከልከልና በቃ ነገሮችን አፋጥኖ መድኃኒቱን ቀይሯል ይባላል። ብቻ እንደዛ አይነት ነገር አለ። ከሞተች በኋላ ሰውየው ድሮም ወዲያው ነው ስልጣኑን ያው ታውቁታላችሁ ሰውየው